ሄይ ዩቲዩብ እንደምናችሁ ደህና ናችሁ? ሰው ዛሬ ተመልሰናል እና አላችሁ ሰው እንጀምር። ኦኬ ዛሬ የእሑድ ውሎ ነበር የዋልኩት። እንደ እሑድ የእሑድ ውሎ ነበር የዋልኩት። ላይክ የ4 ሰዓት ፖድካስት 2 ሰዓት ምናምን ጀምሬ አይ ቲንክ ያው እስከ 6 ሰዓት ፖድካስት አየው። እስከ 3 ሰዓት ያህል ጊዜ ትንሽ እረፍት ላይ ነበርኩ። ከፖድካስቱ በኋላ እረፍት ላይ ነበርኩ እና ስራ መጥቶ ነበረ። ስራ ለአንድ እንትን ሶፍትዌር እሰራላቸው ነበረ። ሶ ያም እንትን ስላለ ቅርስ አወጣ ምን ስል እነሱንም ለማውራት ሄጄ ነበረ። በዛ አይነት እንትን ላይ ትንሽ የቤተሰብ ስለሆነ ምናምን በደንብ አድርጌ እንትን ላይ ያስፈልጋል። ሰው ቫይብ ኮድ ነው ማድረገው እና ግን አንዳንድ እንትሎችም ያ ኮድ አደርጋለሁ። ግን እኔ እሺ ግን ይህን ቪዲዮ የምታዩ ሰዎች ምንድነው ካሜራው ነው? ምንድነው ካሜራው ነው? ሳላቅ የተፈጠረ ነገር አለ እንዴ? ኦኬ እና እንደዛ ዋልን። ዛሬ እሑድ ነው። እንደ እሑድ ለጥ ብያለሁ። ፖድካስቴን አየሁ። ከዛ በኋላ ከጎን እንትን እያልኩ ነበረ። ያን ይመስል ነበረ እና ሆቴልም ነበርኩ። ትንሽ ስራም ነበረኝ። ወጥቼም ሰርቻለሁ። ሰራው አይባልም ከሰው እንትን ካል በኋላ ነበረ ወደዛ ራሱ የወጣሁት። ያን ይመስላል። ዛሬ ደክሞኛል። አሁን የደከመኝ ለምን እንደሆነ አላውቅም። ደክሞኛል እና ላይብረሪ ነው ለምጄ ቤት ማጥናት ራሱ ከብዶኝ ነበር። ለማጥናት ሞክሬ ማጠናበትን እንትሎችን አስተካክያለሁ። ቤት ላይ በደንብ አድርጌ እንዳጠና የዛሬ ምግባችሁ የላችሁ ሳይበርኔቲክስ የሚለው የማግዞ መጽሐፍ እሱን አንብቡት። ምርጥላ ነው። አሁን ሀሳብ ይደጋገማል። ሳይኮ ሳይበርኔቲክስ በጣም ምርጥ መጽሐፍ ነው። ጠዋት ላይ ካየው ፖድካስት እየተማርኩት ነው እና መጽሐፉን ምን አረኩ መሰላችሁ? መንገድ ላይ እየሄድኩ ከጄሚኒ ጋር እያወራው ነበረ። አብዛኛው ጊዜ መንገድ ላይ ከጄሚኒ ጋር ነው የማወራው። ከጄሚኒ ኤአይ ጋር እና ከጄሚኒ ጋር እያወራው ስለ መጽሐፉ አንዳንዴ ኤአይዎችን እንደዚህ ብታደርጉ በጣም ደስ ይለኛል። እኔ ማድረገው ለምሳሌ ጆይ ዲስፔንዛ በጣም ትልቅ ሰው ነው። በጣም ብዙ ሰዎችን ትልቅ ህልማቸው ጋር እንዲደርሱ ያደረገ ሰው። ለምሳሌ እና አዶናይ እሱ መጽሐፍ አንብቦ ምናምን ስታፍ እና ጄሚኒ ላታለው ካሁን በኋላ ጆይ ዲስፔንዛ ነሽ መጠየቅሽን ጠየቄ እንደሱ መልሽልኝ ደን ላይክ አይ ፊል ላይክ ቱ ቶክ ዊዝ ጆይ ዲስፔንዛ እና ከሷ ጋር የአሀበ ፍልን እንደዛ አይነት ነገር ሰው ፊሊንግ ምናምን ነገር ይህ መስክን ማወቅ ከፈለጋችሁ እንደዛ ብታደርጉ ቀድማችሁ ንገሩት ነው። ኤአይን ቀድማችሁ ይሄን አይነት ነገር ስራ ይሄ ነው እንትልክ ካላችሁት እንደዛ እንትን ይላቸው። ሳይኮ ሳይበርኔቲክስ የሚለው መጽሐፍ በደንብ 3 ቦታ ተከፍሎ ያው ፖድካስቱ ላይም ዲፕ ዳውን አይቼዋለሁ፣ ግን አሁን እናንተ እንድታነቡ ትፈልጋለሁ። መጽሐፉን ጀስት ሪቪው አድርጎ በኤአይ እንዳ ቻትጂፒቲ ላይ ሪቪው አድርጋችሁት ያ መጽሐፍ ማለት ሰመሪን ብታነበው በጣም ያበደ ምርጥ መጽሐፍ ነው። ያ መጽሐፍ ሜንሊ ፖድካስት ላይም ካየሁት ዲፕ ዳውን መጽሐፉን አላነበብኩትም፣ ግን የሚመስለኝ እናንተ ላይ የሚለኝ ነገር መጽሐፉ ኢዝ ላይክ ምንድን ነው ሳናስበው ሰብኮንሽስ ላይ የተቀረጹ ነገሮችን እንዴት አድርጎ እንደማውጣት ምናምን ነገር እና ያን የሚያልኳችሁ ታውት አክሽን ያ ከሱ ጋር ይገናኛል። ግን ሜንሊ በደንብ በትሮማ ያለፈ ሰው ከሆነ ያ ሰው ምናምን በዛ አይ ነገሮች ውስጥ ያለፈ ሰው ካለ በጣም ኢምፖርታንት እሱ መጽሐፍ ቢያነብ። ይህን ይመስላል ዛሬ እንታችን ተገዱበል ነው። ነገ እንመለሳለን። ነገ ቢዩቲፉል ዴይ እግዚአብሔር ሆይ እናመሰግናለን። ነገ ያበደ ቀን ነው የሚያደርግልን።
ምርጥ ቀን ፋይናል ደፍነን ጨርሰን ሐሙስ ዕለት ስንገላገል ያን ነው እያሰብኩ ያለሁት። እና ምንድነው አሁን ቤት ላይ ምንም ማጥናት አልችልም ማለት እኔ ቤት ላይ እንትን ምለው በቃ የሆነ ነገር ስጽፍ ምናምን ዩቲዩብ ቪዲዮ ፖድካስት ምናምን ነገር ነው የምወደው እና ከማጥናት ጋር እንትን ክላሽ ያደርግብኛል። ስለዚህ ክላስ ያለሁበት አሁን እዚህ ያለሁበት እንትን ለጥናት አሁን ያለሁበት ክፍል በጣም ለማጥናትም ምን ለማለትም አሪፍ ነው፣ ግን እንትን አይደለሁም እኔ ከቤቱ ጋር አታችመንት የለኝም ከጥናት ጋር ሰው ትንሽ ስትራግል ማድረግ አለብኝ። ለዛ የጥናት ቦታ ቀይሬያለሁ። ላይብረሪ መሄድ ደግሞ ኢት ኢዝ አ ዌስት ኦፍ ታይም ሆኖም እየታየኝ ነው። አንድ ቢበዛ 4 ሰዓት ዋጠና ነው ላይብረሪ ብሄድ 4 ሰዓት ማለት በቀን 12 ሰዓት ከ12 ሰዓት አባክኜ 12 ሰዓት አባክኜ 4 ሰዓት ነው ማታ ነው። ኢማጂኔት 4 ሰዓት ማለት የተቀረውን ሰዓት ስንከራተት ስዞር እና ላይብረሪ ስጠብቅ እና ስተኝ አልተኛም ስጠብቅና ወይም ቲክቶክ ስሰው ኢቭን ላይብረሪ ራሱ ፐርፌክት 4 ሰዓትም ላላጠና እችላለሁ። 5 ሰዓት በቃ 5 ሰዓት ማክሲመም 5 ሰዓት ከ5 ሰዓቱ ነው ፐርፌክት 1 ሰዓቱ ይባክናል። እዛ ሆኜም ፖድካስት ዳን ላይ እችላለሁ እና ቤት ላደርገው እያሰብኩ ነው እንትን ለማድረግ እና አጥኑ ወገኖች አጥኑ። ወደፊት እንትን ልፈልግ ፓይለት ኦኬ። ግን ለማንኛውም በደንብ እናጥና። 11ኛ ክፍል ነኝ ካላወቃችሁ የምታውቁኝ እኔን ጀለሶቼ ስለሚያዩኝ እንደዛ ያልኩ፣ ግን 11ኛ ክላስ ነኝ። ኔክስት ዊክ የምን ኔክስት ይር 12 ገቢና ተፈታኝ ነኝ። አመሰግናል። አሳይመንታችሁን ትልበሉ። ለእኔም አሳይመንት ነው፣ አንብቤ ነው የምተኛው መጽሐፉ ሰመራይዙ ማለት ነው፣ ወይም በኦዲዮ እንትን ሰምቼው ተያለሁ። መልካም ቀን። በጣም አዛገባችሁ። ቴንኪው በጣም አመሰግናለሁ።